መዝሙር 32ን በየዕለቱ ጠዋት ላይም ሆነ በማንኛውም ሰዓት ላይ በፍጹም ተመስጦ 7 ጊዜ ብንጸልይ ብንደግም በየዕለቱ በህይወታችን ውስጥ ሞገስን፣ ፍቅርን፣ ምህረትን እንደሚያጎናጽፈን አባቶች ይመክራሉ። ስለዚህ ሞገስን በህይወታችሁ ከፈለጋችሁ፣ ፍቅርን በህይወታችሁ ከፈለጋችሁ፣ ምህረትን በህይወታችሁ ከፈለጋችሁ በፍጹም ተመስጦ ውስጥ ሆናችሁ በየዕለቱ መዝሙር 32ን 7 ጊዜ እንድትጸልዩት ወይም ደግሞ እንድትደግሙት ይመከራል ማለት ነው። ወደ መዝሙር 33 ላይ ስንሄድ በጽንስ ወቅት እናትየው የወሊድ ችግር ካጋጠማት ጽንሱ በማንኛውም ምክንያት የመሞት አደጋ ካጋጠመው ይህን የመዝሙር ክፍል ቢደገም ለጽንሱ እንደሚረዳው አበው ያስተምራሉ። ከዚህም ባሻገር አገር ላይ ድርቅና ረሃብ ሲከሰት ህዝብ ተሰብስቦ በአንድነት በፍጹም ተመስጦ ይህን የመዝሙር ክፍል ቢደግሙ በረከትን እንደሚያገኙ አባቶችም መጽሐፍትም ይመሰክራሉ ማለት ነው። እንግዲህ አሁን ሀገራችን በተለያዩ ችግሮች ውስጥ ናት ያለችው። ስለዚህ ከዚህ ችግር ውስጥ ለመውጣት የኢትዮጵያ ህዝብ በፍጹም ተመስጦ ሆኖ በአንድነት ተሰብስቦ መዝሙር 33ን ቢጸልይ ቢደግም መፍትሄ ያገኛል ማለት ነው። ወደ መዝሙር 34 ስንሄድ እንግዲህ በሰዎች ፊት ስንቀርብ ያ ሰው እንግዲህ አለቃችን ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ማንኛውም አይነት ሰው ሊሆን ይችላል። በሰዎች ፊት ስንቀርብ ቀና ምላሽ እንድናገኝ የሚረዳን የመዝሙር ክፍል ነው መዝሙር 34። ስለዚህ ማንኛውም አይነት ሰውን ጥያቄ ስንጠይቅ የሚሆን ራሳችንን በሰዎች ፊት ስናቀርብ ከዛ ሰው ቀና ምላሽ እንድናገኝ ወደ አምላክ የምናቀርበው በፍጹም ተመስጦ የምናቀርበው የጸሎት ወይም ደግሞ የመዝሙረ ዳዊት ክፍል ነው። መዝሙር 35 ላይ ስንሄድ እንግዲህ ፍትሃዊ እዚህ ጋር ልብ እንድትሉ የምፈልገው ነገር ፍትሃዊ ባልሆነ መንገድ ፍርድ ቤት ከቆሙ ለ3 ተከታታይ ቀናት ይህን የመዝሙር ክፍል ቢደግሙ ወይም ደግሞ ቢጸልዩ ፍትህን እንደምታገኙ አበው ይመክራሉ። ምክንያቱም የፍትህ ባለቤት የፍትህ አምላክ ነው ፈጣሪያችን እግዚአብሔር። ስለዚህ ከሱ እውነተኛ ፍትህን እንድናገኝ በአምላክ ፊት ቀርበን በፍጹም ተመስጦ እንድናቀርበው የሚመከር የመዝሙረ ዳዊት ክፍል ነው ማለት ነው። መዝሙር 36 ላይ ስንሄድ ማንኛውም አይነት ክፉ መንፈስ በህይወታችን ውስጥ እንዳይቀርበን የምንጸልየው የምንደግመው የመዝሙረ ዳዊት ክፍል ነው። ስለዚህ ጠዋት ከቤታችን ወጥተን ወደ ቤታችን እስክንመለስ ድረስ እንግዲህ የተለያዩ ቦታዎች ላይ እንሄዳለን፣ የተለያዩ ሰዎችን እናገኛለን፣ የተለያዩ ተግባራቶችን እናከናውናለን። በእነዚህ ሁሉ ዕለታዊ ሂደቶቻችን ውስጥ ክፉ መናፍስት እንዳይቀርቡን፣ እንዳይተናኮሉን፣ የጀመርናቸውን መልካም ስራዎች እንዳያስተጓጉሉብን እንግዲህ በየዕለቱ በፍጹም ተመስጦ እንድንጸልየው የሚመከር ወይም ደግሞ እንድንደግመው የሚመከር የመዝሙረ ዳዊት ክፍል ነው።